ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ በሚያምር መችኩስ አሰራር መጥቻለሁ። አብራችሁኝ ሁኑ። ድስታችንን እንጥዳለን፣ ዘይታችንን እናደርጋለን። ከዛ አንድ ማንኪያ ሰምን እናደርጋለን። ይሄን ሰምን ማለት ይሄ ነው፣ ቂቤ ማለት ነው። የተነጠረ ቂቤ እነሱ ያረቦች እሱን እናደርጋለን። ከሌላችሁ ግዴታ አይደለም፣ ያው ካላችሁ ጣዕሙ አሪፍ ስለሚያደርገው ዘይቱን ቀነስ አድርጋችሁ ሰምን አድርጉ። ከዛ ሞቅ ሲል ደግሞ በደቃቁ የተከተፈ ሽንኩርት አለ፣ እሱን እናደርጋለን። እንዲህ ገልበጥ እያደረግን እንነካካዋለን። እና ቪዲዮ ሲመጣላችሁ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ አድርጉኝ። እኔ በሚያማምር ቀላል በሆነ መንገድ አሪፍ ነገር እየሰራው ወደ እናንተ አቀርብላችኋለሁ። ከዛ ሽንኩርቱ ትንሽ ሲጠበስ ወረቀ ለጋር፣ ዳርሲን፣ ቀረፋ ማለት ነው፣ ቁርንፉድ እንዲሁም ደግሞ ሄል፣ የደረቀ ሎሚ እናረግበትና እሱንም ገልበጥ እናደርጓለን። እንደዚህ መሽሙስ ሲሰሩ ሽንኩርቱን በደንብ ነው መጥበስ ያለባችሁ፣ ቡኒ እስከሚሆን ድረስ ማለት ነው። በጣም ነው የሚያጣፍጠው። እሺ ውዶቼ፣ እንደዚህ መጠበስ አለበት አብሮ ከቅመሙ ጋር ሽታው እስኪወጣ ድረስ። ከዛ ነጭ ሽንኩርትና ዝንጅብል ደግሞ ተፈጫለኝ፣ እሱን እንጨምራለን። እንደዚህ እኔ ምግብ ስሰራ ነጭ ሽንኩርትና ዝንጅብል በጣም ነው የምወደው፣ እጨምራለሁ፣ አበዛለሁ ብዙ ጊዜ፣ ያው ጣዕሙ አሪፍ ነው። እሱን እናደርጋለን። ከዛ እሱንም እንደዚህ እንነካካለን በደንብ። ቻናሌን ሰብስክራይብ አድርጉልኝ ልጆች፣ 1000 አስገቡኝ እስቲ፣ ሼር እያደረጋችሁ ትችላላችሁ ልጆች። ከዛ እዚህ ጋር የተፈቀፈቀ ካሮት እናደርጋለን። በጣሙም ለከለሩም ለመክሱሱ በጣም አሪፍ ነው። ከዛ በኋላ እኔ ዶሬ በሁለት ነው እየከፈልኩት፣ እናንተ በተን ማድረግ ትችላላችሁ፣ መቆራረጥን በደንብ ትችላላችሁ። እኔ በብዙ አይነት ነው መክሱስ የምሰራው። ከዛ በኋላ ያው ካሮቱ ከእንትን ካላችሁ ብዙ ልጆች ታውቃላችሁ። እኔ ደግሞ ከዝባራ ወይም ደግሞ ድንብላል ፈጭቼ ነው የምጠቀመው። ፍሬሹ ሽታው በጣም አሪፍ ነው። ከዛ በኋላ ትንሽዬ ሳልሳ እናደርጋለን። የፈጨውት ድንብላል ወይም ደግሞ ከዝባራ ኮሪያንደር እንደዚህ ብንናረግበታለን። ዋና ነገር ለመችቡስ ይሄ ከዝባራ ወይም ደግሞ የድንብላል ቅመም ነው። ድንብላል ደግሞ የተዘጋጀው የተፈጨው እንዳትጠቀሙ እሺ፣ እንደዚህ አዘጋጁ። ከዛ ፍልፍል አስወድ፣ አረቢክ ልብዛር፣ ኩርኩም፣ እርድ፣ ፓፕሪካ የሚያቃጥለው እሱን እናደርጋለን። የፈረንጅ ቃሪያውን ማለት ነው። የፈረንጅ ቃሪያ ማለት በፓውደሩ የሚዘጋጀው ማለት ነው። እኔ ስፓይሲ እኔ ሰዎች አይወዱም፣ እናንተ መጠቀም ትችላላችሁ፣ ሰዎቻችሁ የሚወዱ ከሆነ ማለት ነው። ቲማቲም መክተፍ ትችላላችሁ። እኔ ፈጭቼ ነው የተጠቀምኩት፣ እናንተ በደቃቁ ከትፋችሁ ማድረግ ትችላላችሁ። ከዛ እንደዚህ እንነካካቸዋለን በደንብ። ከዛ ዶሮ እንትኑ እንዳይላጥባችሁ ተጠንቀቁ እሺ። ያው ምናልባት ፍሩን ውስጥ ከሆነ የምታስገቡት እንደኔ እንዳይላጥባችሁ ገልብጣችሁ አታድርጉት። ትንሽዬ ድብስ ሮማን ወይም ሶያ ሶስ ሄሎ የሚባለውን እሱን ማድረግ ትችላላችሁ። ከሌላችሁ ሁለቱንም ዘለሉት፣ ግዴታ አይደለም፣ ግን ቢኖር አሪፍ ነው። ያው ሁሉም ቤት ስለማይሟላ ነው ከሌላችሁ ዘለሉት ምላችሁ። እሺ ውዶቼ፣ ግዴታ ያልሆነ ነገር ግዴታ መዘለል ይቻላል። እንደዚህ ማድረግ ይቻላል። እንደዚህ እያደረግን እንጠብሷለን። ከዛ እንከድንና እየነካከን ከዛ ጨው እንጨምራለን። ዝንጅብልና ነጭ ሽንኩርት ላይ ስላለ በጣም በጥንቃቄ ነው መሆን ያለበት። እሺ ውዶቼ፣ በጣም ተጠንቀቁ። ከዛ ተጠብሶ ሲጨርስ የፈላው ውሃ እናደርግበትና ዶሮአችንን እናበስላለን። እሺ ዶሮአችንን እናበስላለን። እንደዚህ እንነካካውና ትንሽ ማማሰያ ወደ ውስጥ ገባብኝ። እንደዚህ እንነካካዋለን። እንዴት እንደሚያምር እዩት። ማሻአላ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እና እንደዚህ እያደረግን እንነካካዋለን በደንብ። ከዛን ከድነውና ቢያንስ ለ10-15 ደቂቃ እናበስለዋለን። ምክንያቱም መጀመሪያ ስለጠበስ ነው በስሏል። ሲበስል ደግሞ እንደዚህ እናወጣለን፣ የፍሩን ፓትራችን ላይ ማለት ነው። ፍሩን ውስጥ እናስገባዋለን። እንደዚህ ዶሮአችንን አውጥተን ሩዛችን ደግሞ የሚበቃንን ያህል አጥበን ለተወሰነ ጊዜ መዘብሰብ አለብን። ቢያንስ ከ30 ደቂቃ እስከ 40 ደቂቃ ድረስ ማለት ነው። ይሁት እንደሚያምር ዶሮ ፍሩን ውስጥ ከላይ ብቻ ረፍተን እናቀለዋለን፣ እንዳይቃጠልብን እየጠበቅን ማለት ነው። ሩዛችን ታጥቦ ቢያንስ ለ40 ደቂቃ ተዘብዝፏል። አጥልየዋለሁ። እንዴት እንደሚያምር ሩዙ ማሻአላህ። ያው ጽዳት አንደኛ ነኝ፣ ማንም ይመሰከርልኛል ትላላችሁ። ጽዳት በጣም ነው የምወደው። ጥርት አድርጌ ነው መስራት የምፈልገው እላችኋለሁ። እንደዚህ ውሃ እንጨምርበታለን። ያው የኔ ሰዎች ሩዝ በስል ነው የሚወዱት፣ ግን እዚህ ጋር ትንሽ እኔ ሩዙ እንትን ብዬ ነበረ
ትንሽ ደረቅ ብሎ ነበረ ማለት ያው ለሌላ ሰዎች የሚወዱት እንደዚህ ነው፣ ግን የኔ ሰዎች ደግሞ እንደዚህ ሩዝ ደረቅ አይወዱም። ብስል ያለ ነው የሚወዱት በጣም ማለት ነው። ከዛ ትንሽ በደንብ ሲንተከተክልን ሩዙ እሳቱን ቀንሰን እናበስሏለን ውሃ እስኪመጥልን ድረስ ማለት ነው። ከዛ ዶሮአችን ደርሶ ማነው ሩዛችን ደርሶ እንዲቃችን ላይ ገለበጥ ነው። እንዴት እንደሚያምር ማሻአላህ ማሻአላህ ማሻአላህ። ዶሮአችንንም ሩዙን እንደዚህ እቃ ላይ ካደረገን በኋላ እንዴት እንደሚያምር አንደኛ ነው። በቃ ማሻአላህ እጅ የሚያስቆረጥም መችቡስ ነው። እንደዚህ እናደርጋለን፣ እቃችን ላይ እንገለብጣለን። ፍርፍር ያለ ሩዝ ነው ማሻአላህ። የኔ ሰዎች ግን እንደዚህ ደረቅ ራሱ አይወዱም። በዚህ ናክል ራሱ አይፈልጉም። እንትን ነው የሚፈልጉት፣ የበሰለ ነው የሚወዱት። እና እዚህ ጋር ዶሮአችን ደርሶልን አውጥተን ከላይ ያደረግነው ፍሩን ውስጥ እንትን ብለን ማለት ነው። ከዛ ከዝበራ እንደዚህ እናሳምረዋለን ለዲኮር አክል። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ